ኢትዮጵያ ውስጥ የተሳካልን የመሰለን የቻልነው የመሰለን በድምሩ ያከሰረን መዋጋት ነው። ከውጊያ ያለፈ ታሪክ ልንናገረው የምንችል ለልጆች የሚሸጋገር ማቆየት አልቻልንም። ከዚህ ለመውጣት አዲሱ መንገድ ምክክር ነው። አዲሱ መንገድ ውይይት ነው። ለዚህ ሁላችን የፈቀድን መሆን አለብን። መወያየትና ይህ ጅማሮ መሰረት እንዲይዝ ማድረግ ያስፈልጋል። መጓደል፣ ስብራት ኢትዮጵያ ውስጥ መኖሩን ሁላችን እናምናለን። መጓደልን በመገዳደል ልንሞላው ግን አንችልም። መጓደልን በመገዳደል መሙላት ቢቻል ኖሮ ያለፉት 100 ዓመታት ጉዟችን በቂ በሆነ ነበር። መጓደልን በመመካከር ነው ልንሞላ የምንችለው። ይህንን እድል ሳናበላሽ ሁላችን አሸናፊ በሚያደርግ አግባብ ልንጠቀምበት ይገባል ብሎ መንግስት ያምናል። በአዳራሽ እንመክራለን፣ በፈለግነው አጀንዳ እንወያያለን። ሁላችን ከተግባባን፣ በዚያ ጉዳይ ከተስማማን የቀጣይ ጉዟችን አካል ይሆናል። ባንስማማስ፣ አንዳንዶቻችን ባንፈቅድስ? በጣም ቀላል ነው። የኢትዮጵያ ሕዝብ በሪፍረንደም የተሻለውን ጉዳይ ይወስናል።